ከ2010 የዓለም ዋንጫ በኋላ ጄራርድ ፒኬ ወደ ሊዮኔል ሜሲ ጋር ሄድና የስፔን ብሔራዊ ቡድን ባለመምረጡ ይጸጸት እንደሆነ በቀልድ መልክ ይጠይቀዋል። ሊዮኔል ሜሲ ግን የእሱ ህልም ከሀገሩ አርጀንቲና ጋር ይሄን ክብር ማሳካት እንደሆነ ይነግረዋል። ምንም እንኳን ጄራርድ ፒኬ በቀልድ መልክ ቢሆንም የተናገረው ሊዮኔል ሜሲ ግን እንደው አንድ ጊዜ እንኳን በ2016 ሳያስበው የቀረ አይመስለኝም። ምክንያቱም በዛ ዓመት ኢንተርናሽናል ፉትቦልን ገና በ29 ዓመቱ በቃኝ ያለበት ዓመት ስለሆነ። ሜሲ እዚህ ውሳኔ ላይ እንዲደርስ ያደረጉት ብዙ ጫናዎች ነበሩ። አንደኛው በአርጀንቲና እንደ መሲህ የሚታየው ዲያጎ አርማንዶ ማራዶና ጋር መነጻጸሩና የእሱን ያህል ለሀገሩ አርጀንቲና ማድረግ አለመቻሉ ሲሆን፣ ሌላኛውና የሊዮኔል ሜሲን ልብ የሰበረው ምክንያት ደግሞ ሊዮ ለሀገሩ አርጀንቲና ያለው ፍቅር ጥያቄ ውስጥ መግባቱ ነበር። ሊዮ የአርጀንቲና ብሔራዊ ቡድን እየመራ 3 ተከታታይ ፋይናሎች ላይ ቢደርስም በአንዱም ግን ድል ማድረግ አልቻለም። በእነዚህ በ3 ተከታታይ ፋይናሎች ላይ ታዲያ ሊዮ 3 ጊዜ በኃይለኛው ተወግቶ ቆሰለ። ሶስተኛው ግን በጣም ከባድ ነበር። ምክንያቱም የአርጀንቲና ሕዝብ ሜሲን በይፋ ማብጠልጠሉን ተያያዙ። አርጀንቲናዊ ሜሲ ከማለት ይልቅ የባርሴሎናው ሜሲ በማለት ከሀገሩ ይልቅ ለባርሴሎና ያለውን ሁሉ እንደሚሰጥ ልብ በሚያቆስል መልኩ መናገር ጀመሩ። ያኔ ታዲያ ሊዮ ደክሞት ነበርና በቃኝ አለ። በይፋም ለእኔ የናሽናል ቲም ጉዳይ አብቅቶለታል፣ ማድረግ የምችለውን ነገር ሁሉ አድርጌያለሁ። ደጋግሞ ለሻምፒዮንነት ደርሶ ሻምፒዮን አለመሆን ያማል። እንደሚገባኝ ከሆነም ብዙ ሰዎች ይሄን ውሳኔ ይፈልጉታል በማለት ሪታየርመንቱን ኦፊሻል አደረገው። ያኔ ታዲያ አርጀንቲናውያን ደነገጡ። ምንም ቢሆን የሊዮን ሪታየርመንት የሚፈልግ አልነበረምና በውሳኔው ተረበሹ። ፕሬዚዳንቱን ጨምሮም ሊዮን ማግባባቱን ተያያዙት። ከ2 ወር በኋላ ታዲያ ለሀገሬና ለዚህ ቲሸርት ያለኝ ፍቅር ታላቅ ነው በማለት ወደ ናሽናል ቲም ተመለሰ። ሲመለስም ለሊዮ ሊገዙለትና ከስታዲየሞች በላይ ከፍ ሊያደርጉት የተዘጋጁ ትውልዶች ወደ ስፖትላይት እየመጡ ነበር። የ15 ዓመቱ ኤንዞ ፈርናንዴዝ ከሊዮ ሪታየርመንት በኋላ በፌስቡክ ላይ ወጥቶ ለሊዮኔል ሜሲ አሳዛኝ መልእክት ያለው ጽሑፍ ጻፈ። በጽሑፍ ውስጥም ለሊዮ ያለውን ፍቅርና ለሱ ለመጋደል ያለውን ዝግጁነት አሳወቀ። የሊዮኔል ሜሲ ጋርድ ነው የሚባለው ሮድሪጎ ዴ ፓውል ደግሞ በዛ ዓመት ለሬሲንግ ክለብ በውሰት እየተጫወተ ነበር። ኤሚሊያኖ ማርቲኔዝ ዲቡ ደግሞ የአርሰናል ንብረት ሆኖ በወልቭስ በውሰት እየታገለ ነበር። እነዚህ ልጆች ደርሰው ነው ታዲያ የሊዮን መልፋት መናላ ለማስቀረት ቆርጠው ተነስቶ በካታር መብራቶች ስር ያነገሱት። ከፋይናሉ በፊት ግን አንዲት ሪፖርተር ነበረች ለሊዮ የእሱን ልፋት ኮንሲደር የሚያደርጉ ሰዎች እንዳሉ ለማስታወስ የቻለችው። እንዲህም አለችው፣ ሁላችንም አርጀንቲናውያን ይሄን ዋንጫ ማሳካት እንፈልጋለን። ነገር ግን ባይሳካ እንኳን ለእኛ ዓለማችን ነህ። ያን ደግሞ ከአንተ ማንም አይወስደውም። ያልነካው አርጀንቲናዊም የለም። ሕፃናት ያላንተ ማሊያ አይለብሱም። ፌክ ሊሆን ይችላል ወይም ደግሞ ኦሪጂናል። ስለዚህ አንተ ለኛ ከዓለም ዋንጫውን በላይ ነህ፣ እናመሰግንሃለን ስትል ኢሞሽናል መልእክት አስተላለፈች። ቅዱስ ያሬድ በ7ኛው ሙከራ ተሳካለት። ቶማስ ኤድሰን ደግሞ ከሺዎች ሙከራ በኋላ አምፖሏን አበራት። ሊዮኔል ሜሲም ከ4 ያልተሳኩ ፋይናሎች በኋላ የዓለም ዋንጫውን 3ኛ ተከታታይ ድሉ አድርጎ አስመዘገበ። ፈረንጆቹ ሎንግ ሊቭ ዘ ኪንግ እንዲሉ በዲሴምበር 18 2022 ታላቅ በዓለ ሲመት በእግር ኳስ መድረክ ላይ ተካሄደ። እስኪ ስለዛ ዓለም ዋንጫ ያላችሁን ትውስታ ንገሩኝ። በአሁኑ ሰዓት የሊጉ ምርጥ ፉልባክ ጁሪያን ቲምበር ነው ሲል ጋሪ ኔቭል ተናግሯል። ከልጅነቱ ጀምሮ ያልተጠበቁ ነገሮችን እያደረገ የመጣው ቲምበር አሁን ላይ የአርሰናል ወሳኝ ተጫዋች ሆኗል። እስኪ ስለ ቲምበር እናወራ። ለዚህ አካውንት አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። ጁሪያን ቲምበር ከአያክስ ወደ አርሰናል ሲመጣ በብዙ ተስፋና ኤክስፔክቴሽን ነበር። ሆኖም ገና በመጣ በትንሽ ጊዜያቶች ውስጥ መጎዳቱን ተከትሎ ራሱን ማሳየት አልቻለም። ነገር ግን በተዘጋ ቤት ውስጥ ሆኖ ለአርሰናል ሕይወቱ መሳካት ወሳኝ የሚባሉ ውሳኔዎችን ወስኗል። ያን ውሳኔ ወደ በኋላ እነግራችኋለሁ። አሁን ግን ስለ ልጅነቱ ጥቂት ልበላችሁ። በኔዘርላንዱ ቡድን ኡትሬክት አካዳሚ አንድ የተለመደ ፖሊሲ አለ። ያን ፖሊሲ የትኛውም ታዳጊ ወደ አካዳሚያቸው መቀላቀል የሚችለው እድሜው 6 ዓመት ሲሆን ብቻ ነው። በእርግጥ 6 ዓመት ቢሞላቸው ከ50 በላይ ሕፃናት ስለሚኖሩ የመግባት ዕድላቸው ከ50% ያነሰ ነው። ምልመላ ከመደረጉ በፊት ታዲያ አንድ ዲሊያን የሚባል የአካዳሚው ተጫዋች መነጋገሪያ ሆነ። በራሱ ብቃት ሳይሆን በሁለት መንትያ ወንድሞቹ አስደማሚ ብቃት ምክንያት። እነዚህ ልጆችም ጥሪ ተደርጎላቸው ወደ አካዳሚው ምልመላ ፕሮግራም መጡ። በምልመላው ወቅትም ምን ይደረጋል መሰላችሁ? ልጆቹ እድሜያቸው ትንንሽ ስለሆነ ዝም ብሎ ኳስ ፊታቸው ይቀመጣል። ከዛ በሚያደርጉት ነገር ታይቶ ይመረጣሉ። አንዳንዶች ኳሱን ለመምታት ይሞክራሉ፣ አንዳንዶች ደግሞ ኳሱን በእጃቸው ይዙታል። እነዚህ ሁለት መንትዮች ያደረጉት ነገር ግን ሁሉንም አስደመመ። ኳሱን እንዳገኙትም ቀጥታ በእግራቸው ጀግል ማድረግ ወይም ማንጠባጠብ ጀመሩ። ይህን የተመለከቱት የዩትሬክት ሰዎችም እነሱን የግላቸው ለማድረግ 6 ዓመት የሚለውን ፖሊሲ ጣሱ። ምክንያቱም እነዛ መንትያ ወንድማማቾች እድሜያቸው 4 ነበርና። ስማቸውም ጁሪየን እና ኩዊንተን ቲምበር ይባላል። ከዛ ጊዜ ጀምሮም የዩትሬክት አባል ሆኑ። ትልልቆቹ የደጅ ክለቦችም አይናቸውን ጥለው አያክስም የግሉ አደረጋቸው። ወንድሙ ኩዊንተን ትንሽ ቀዝቀዝ ቢልም ጁሪየን ቲምበር ግን ራሱን እንደ ኮከብ ተጫዋች ስታብሊሽ አድርጎ በከፍታ ደረጃ ላይ ይገኛል።
ቅድም ወዳልኳችሁ ከጉዳት መልስ ስለወሰነው ውሳኔ ስንመለስም ቲምበር ኤሲኤል ከገጠመው በኋላ ሌሎች ተጫዋቾች እንደሚያደርጉት ወደ ሀገሩ ተመልሶ ሪከቨሪውን እዛው መከታተል ይችል ነበር። ነገር ግን ለቡድኑና ለሀገሩ አዲስ ስለሆነ እዛው ለንደን ሆኖ ቋንቋውንና ያለውን ኢንቫይሮንመንት መላመድን መረጠ። ይህም ውሳኔው ከጉዳቱ አገግሞ ወደ ሜዳ ሲመለስ ነገሮች አዲስ እንዳይሆኑበትና በፍጥነት ራሱን ከቡድኑ ጋር እንዲያዋሃድ ረድቶታል። ከአያክስ ሲመጣ በብዙ ኤክስፔክቴሽን ነበር። እንዳለመታደል ሆኖ ግን ወዲያው ተጎዳ። ይሄም ቀላል ስላልሆነ ወደ ሀገሩ ተመልሶ ሙያዊና ኢሞሽናል ሰፖርት ለማግኘት ይችል ነበር። እሱ ግን እዚህ ሆኖ ከቡድን ጓደኞቹና ከፊዚዮቹ ጋር ለመላመድ ወሰነ። ለዛም ነው እንደመጣ ስክት ያለው ሲል ሚኬል አርቴታ ስለ ቲምበር በአድናቆት ተናግሯል። ቲምበር የድሪብሊንግ ብቃቱ እንደፈለገ ሃፍ ስፔሶችን እንዲያጠቃ ሲረዳው፣ ጨዋታን የማንበብ ብቃቱ ደግሞ ተከላካዮችን ስትረች እያደረገ ለሳካ ምቾትን እንዲፈጥር ማድረጉ ከብዙ ብቃቶቹ ጥቂቱ ነው። የታክልና የኢንተርሴፕሽን ብቃቱም ሳይረሳ ቲምበር ሴንቸሪ ከተቀየረ በኋላ በአርሰናል ታሪክ ብቸኛው የዓመቱ ምርጥ ተጫዋች ሽልማትን ተከላካይ ሆኖ ሊያሳካ ይችላል እንዲባልም አስደፍሯል። ስለ ቲምበር ምን ትላላችሁ? አፍኮን በመጣ ቁጥር ሁሌ ክለቦች የሚያነሱት ቅሬታ አለ። ያም ቅሬታ በውድድር መሃል እየመጣ ወሳኝ ተጫዋቾቻችንን ይወስድብናል የሚል ነው። ለመሆኑ የአፍሪካ ዋንጫስ ለምንድን ነው ኦፍ ሲዝን መሆን ሲገባው ሚድ ሲዝን የሚደረገው? በዚህ ቪዲዮ ይህን ጥያቄ ለመመለስ ሞክራለሁ። እንደሚታወቀው የፊታችን እሁድ በአፍሪካ ትልቁ ውድድር አፍኮን ወይንም ደግሞ አፍሪካን ካፕ ኦፍ ኔሽን ይካሄዳል። ታዲያ እንደ ከዚህ ቀደሙ ሁሉ ከአሁኑም ውድድር በፊት ውዝግብ አልጠፋውም። የውዝግቡን መንስኤ አዲስ ሳይሆን የነበረና የከረመ ጉዳይ ነው። የአፍሪካ ዋንጫ ከአውሮፓ ሀገራት ውድድር በተለየ መልኩ ከጃንዋሪ እስከ ፌብሩዋሪ ባለው ጊዜ ውስጥ ነው ሲካሄድ የቆየው። ይሄ ደግሞ የአፍኮን መገለጫ ከሆነ ሰነባብቷል። ሆኖም ግን ይሄ ስኬጁል ካፍን ትልቅ ጫና ውስጥ እየከተተው ነው የሚገኘው። ታዲያ ለምንድነው ሚድ ሲዝን የሚካሄደው የሚለውን ጥያቄ ከመመለሴ በፊት ውዝግቡ የቱ ጋ ነው ያለው የሚለውን እንመልከት። ሚድ ሲዝን መደረጉ ችግር ያመጣል የተባለው ከተጫዋቾችና ክለቦች እንደዚሁም ከኮሜርሻል ዩዝ አንጻር ነው። አፍኮን በሚደረግበት ወቅት ትልልቆቹ ሊጎች ኦልሬዲ የጦፈ ፉክክር ላይ ሆነው ነው በአፍኮን ምክንያት ወሳኝ የሚባሉት አፍሪካውያን ተጫዋቾችን ለማጣት የሚገደዱት። ይሄ ደግሞ ክለቦቹ በአመቱ መጨረሻ ሊያሳኩ ከሚፈልጉት ውጤት አንጻር ትልቅ እንቅፋት ሆኖ ነው የሚጠብቃቸው። ለዚህ ነው በተደጋጋሚ በክለቦችና በፌዴሬሽኖች መካከል ትልቅ ቴንሽን የሚፈጠረው። በዚህ መሃል ታዲያ ተጫዋቹ ከክለቡና ከሀገሩ የመምረጥ ከባድ አጣብቂኝ ውስጥ ይገባል። ብዙ ተጫዋቾችም ባለፉት ጊዜያት ወደ አፍኮን አልሄድም ብለው ሲቀሩ ተመልክተናቸዋል። ከነዛም መሃል ጆኤል ማቲፕ አንዱ ነው። በዚህኛው አፍኮንም በማንቸስተር ዩናይትድ እና በሞሮኮ ፌዴሬሽን መሃል የተፈጠረውን ውዝግብ መመልከት እንችላለን። የሞሮኮ ፌዴሬሽን ማዝራዊ ዩናይትድ ከበርንማውዝ ጋር ለሚያደርጉት ጨዋታ እንዲጫወት ባለመፈቀዳቸው ምክንያት ዩናይትዶች ቅር እንደተሰኙ ይታወሳል። ሌላኛው ከብሮድካስት ቪወርሺፕ ጋር የሚገናኝ ጉዳይ ነው። አፍኮን ትልልቆቹ የአውሮፓ ሊጎች በሚደረጉበት ወቅት በመደረጉ የሚያጠው ኤክስፖዠር ቀላል ስላልሆነ ወደ ሰመር ይዘዋወር የሚለው ነው። ታዲያ ይሄ ሁሉ ችግር ካለ ለምንድነው ወደ ክረምት የማይዘዋወረው ካላችሁኝ እንደሚታሰበው ቀላል አይደለም። በተለይ በዚህ ዘመን ዋነኛው ምክንያትም የሚባለው የአፍሪካ አብዛኛው ሀገር ጁንና ጁላይ ላይ ከባድ ክረምት ስለሚሆን ደረቅ ሜዳ ለማግኘትና ደጋፊዎች ከከተማ ከተማ ለመዘዋወር ያዳግታቸዋል የሚል ሲሆን፣ ሌላኛው ደግሞ ተጫዋቾች ለከፍተኛ ጉዳት ይዳረጋሉ የሚል ነው። ሆኖም ግን ካፍ በ2017፣ 2021 እና 2023 ክረምት ላይ ለማድረግ የሞከረ ቢሆንም የተፈራው የአየር ንብረት ነገሮችን ከባድ አድርጓቸዋል። ሌላኛው ጉዳይ ደግሞ ክረምት ከተደረገ ከሌሎች ውድድሮች ጋር ይጋጫል የሚለው ነው። ለምሳሌ የ2025 የሞሮኮ አፍሪካ ዋንጫ ሊካሄድ የነበረው ባሳለፍነው ክረምት ነበር። ነገር ግን በፊፋ አዲሱ የክለቦች ውድድር ምክንያት ነው ወደዚህ እንዲዘዋወር የተደረገው። ታዲያ ሞሮኮ የአየር ንብረቱ አያስቸግርም ወይ ካላችሁኝ፣ ልክ እንደ ኢጂፕት ሁሉ ሞሮኮም በኖርዘርን ሄሚስፌር ስለምትገኝ ጁንና ጁላይ ላይ ድራይ ሲዝን ነው የሚያሳልፉት። ስለዚህ የአየሩ ጉዳይ ብዙም ፈተና አይሆንም። በአጠቃላይ ካፍ የተጫዋቾቹንም ፕሮፌሽናል ህይወት እንዲሁም የአፍሪካን ሁኔታ ማኔጅ የማድረግ ትልቅ ኃላፊነት አለበት። ለዛ ነው የካፍ ፕሬዚዳንት ፓትሪስ ሞሴፔ የሞሮኮ አፍሪካ ዋንጫ ከሰመር ወደ ዊንተር መዘዋወር ይፋ ካረገ በኋላ ይህን ውሳኔ ስንወስን ከብዙ አካላት ጋር ከተወያየን በኋላ ነው። እንደሚታወቀው ዩሮፕ የሚጫወቱ ተጫዋቾችን ፕሮቴክት ማድረግ አለብን፣ ከሌሎች ኮንፌዴሬሽንስ እና ፊፋ ጋርም መጋጨት የለብንም ያለው። የእናንተ ሀሳብ ግን ምንድን ነው? ምክንያቱ አሳምኗቸዋል?